ዕብራውያን ምዕራፍ 12 ላይ አንድ ቃል ጳውሎስ ይናገራል። መልካምና ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መንፈስ ተለወጡ እንጂ ይህን ዓለም አትምሰሉ። በሌላ አማርኛ እዚህ ቃል ውስጥ አንድ ነገር ይናገራል ጌታ። የእግዚአብሔር ፈቃድ የተባለ ነገር፣ የእግዚአብሔር ፈቃድ ጳውሎስ ሲከፋፈለው የእግዚአብሔር ፈቃድ መልካም፣ በጎ ደግሞ ምን የሚል ነው የሚለው ደስ የሚያሰኝ ነው። እግዚአብሔር ለናንተ ያለው ሐሳብ መልካም ነው። መጀመሪያ እግዚአብሔርን መውደድ፣ የእግዚአብሔርን ሐሳብ መስማማት፣ የእግዚአብሔር ይሁን የኔ አይሁን ለማለት በውስጣችሁ ድፍረትና እምነት የሚሞላችሁ እግዚአብሔር ለናንተ ያሰበው ሐሳብ መልካም ነው። እግዚአብሔር ለናንተ ያሰበው ሐሳብ በጎ ነው። እግዚአብሔር ለናንተ ያለው ሐሳብ ደስ የሚያሰኝ ነው። እግዚአብሔር ክፉ ሐሳብ ለኛ የለውም። ክፉ ፈቃድ የለውም። የሞት የጥፋት ሐሳብ የለውም። መንገድ ላይ ወጥተን እንድንሞት አይፈልግም። ሞት የሰይጣን ነው። ሞት የሰይጣን ሐሳብ ነው። መጥፋት የሰይጣን ሐሳብ ነው። ሕይወታችሁ ተሰነካክሎ እንዲወድቅ ወጥመድ ማጥመድ፣ እንቅፋት ማስቀመጥ የሰይጣን ፕሮጀክት ነው። ኃጢአት የሰይጣን ፕሮጀክት ነው። ሞት የሰይጣን ፕሮጀክት ነው። በሽታ የሰይጣን ፕሮጀክት ነው። እርግማን የሰይጣን ፕሮጀክት ነው። ስለዚህ እግዚአብሔር ለኛ ያለው ሐሳብ ምንድነው? እኛን በተመለከተ እግዚአብሔር አቋሙ ምንድነው? እኛ ደከምንም በረታንም፣ እኛ ጥሩ ሆንም ክፉ ሆንም፣ እኛ መልካም ሰዎችም ሆን መልካምም አልሆንም፣ የእግዚአብሔር አቋም ግን ምንድነው በሰው ላይ ከተባለ የእግዚአብሔር ፈቃድ ከናንተ ጋር የተያያዘ አይደለም። እናንተ በጎ ብትሆኑ ትወርሱታላችሁ። መልካም ባትሆኑ ግን ከእግዚአብሔር ፈቃድ ልትርቁ ትችላላችሁ። ከእግዚአብሔር ፈቃድ ልትኮበልሉ ትችላላችሁ። እግዚአብሔር ካየላችሁ ሩቅ ልትሄዱ ትችላላችሁ። እሱ ግን ለኛ ያለውን ፈቃድና ሐሳብ አይቀይረውም። ስለዚህ ሮሜ ምዕራፍ 12 ላይ ጳውሎስ አስረግጦ ሲናገር በአእምሮአችሁ መንፈስ ምን በሉ ተለወጡ። ለምንድነው መለወጥ ያስፈልጋችሁ ቢባል የእግዚአብሔርን ፈቃድ ምን እንድትሉት ነው የሚለው እንድታውቁ። የእግዚአብሔርን ፈቃድ እንድታውቁ በአእምሮአችሁ መንፈስ ምን በሉ ተለወጡ። ስለዚህ መለወጥ ያስፈልገው ለውጥ ያስፈልገው ፈቃዱን እንድታውቁ ነው። ሰዎች ፈቃዱን ባላወቁበት ዘመን ሁሌም ተሸናፊ ናቸው። እግዚአብሔር የሚገላቸው እየመሰላቸው ከእግዚአብሔር ይሸሻሉ። ፈቃዱን ባላወቁበት ዘመን እግዚአብሔር እነሱን የሚቀጣ የሚረግም የሚያሳምም የሚገል እየመሰላቸው ከእግዚአብሔር ይርቃሉ። ለዛ ነው በአእምሮአችሁ መንፈስ ተለወጡ የተባለው። ለምን? አእምሮአችሁ ሲለወጥ ይህንን ዓለም አትመስሉ። ይሄ ዓለም በዚህ ዓለም እግዚአብሔርን ሰዎች የሚያዩበት የተሳሳተ እይታ ስላለ በዚህ ዓለም ያሉ በሃይማኖት ያሉ ሰዎች እግዚአብሔር ለብዙዎች ገዳይ ነው፣ እግዚአብሔር ለብዙዎች ክፉ ነው፣ እግዚአብሔር ለብዙዎች አሳዳጅ ተደርጎ ነው የተሳለው። ስለዚህ ጳውሎስ እግዚአብሔርን ሚስ እንዳታደርጉት፣ እግዚአብሔርን እንዳትሳሳቱ፣ ስለ እግዚአብሔር ያላችሁ እይታ የተበላሸ እንዳይሆን፣ ስለ እግዚአብሔር ያላችሁ እይታ መጥፎ እንዳይሆን በአእምሮአችሁ መንፈስ ምን በሉ ተለወጡ ይላል። በአእምሮአችሁ መንፈስ ስትለወጡ አንድ ነገር ነው የሚገባችሁ። በአእምሮአችሁ መንፈስ ስትለወጡ አንድ ነገር ይበራላችኋል። ምንድነው የሚበራላችሁ ከተባለ የእግዚአብሔር ፈቃድ ለእናንተ ምንድነው? እግዚአብሔር ፈቃዱ ላንቺ ምንድነው? እግዚአብሔር ፈቃዱ ለቤታችሁ ምንድነው? እግዚአብሔር ፈቃዱ ለእናንተ ሕይወት ምንድነው? ለምን ፈቃዱን ካላወቃችሁ ፈቃዱ ይሁን ለማለት አቅም ታጣላችሁ። ፈቃዱ ያልሆነውን ለማባረር ጉልበት፣ ፈቃዱን ስታውቁ ፈቃድ ይሁንብኝ ነው የምትሉት። ፈቃዱን ስታውቁ ፈቃዱ ያልሆነውን ደግሞ ትቃወማላችሁ። ግን በመጀመሪያ ፈቃዱ እግዚአብሔር ለእናንተ ምንድነው ነው? ምንድነው የእግዚአብሔር ፈቃድ ለሰው ልጆች? ምንድነው የእግዚአብሔር ፈቃድ ለልጆቹ? ምንድነው የእግዚአብሔር ፈቃድ ለኔና ለናንተ? ጌታ ጸሎትን ሲያስተምር የማቴዎስ ወንጌል ምዕራፍ 5 ላይ ምን አለ? እናንተ ግን ስትጸልዩ እንዲህ ብላችሁ፣ ምዕራፍ 6 ላይ ምን እንዲህ ብላችሁ ጸልዩ አለ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥት ትምጣ፣ በላይ ያለችው ፈቃድ እንዲሁ በምድር ትሁን ብላችሁ ምን በሉ ነው የሚለው ጸልዩ። በሌላ አማርኛ ፈቃዱ በሕይወታችሁ እንዲፈጸም ነው ጸልዩ የተባለው። የእግዚአብሔር ፈቃድ አለ በሕይወታችሁ ላይ። በትንቢት ይሆናል የመጣላችሁ፣
በወንጌል አዋጅ ይሆናል የደረሳችሁ። ለአንዳንዶቻችሁ ስትጸልዩ አይኖቻችሁን ከፍቶ አሳይቷችሁ ሊሆን ይችላል። እግዚአብሔር ግን በአንድም በሌላም በእኛ ላይ ፈቃድ አለው። ያ ፈቃድ አካል እንዲለብስ ነው የምንጸልየው። ለመውረስ እንጸልያለን ሲባል፣ ለርስት እንጸልያለን ሲባል ርስቱ ምንድን ነው? ርስት ተደርጎ የተሰጣችሁ ምንድን ነው? አካል እንዲለብስ የምትፈልጉት ነገር ምንድን ነው ከተባለ የሱ ፈቃድ ነው አካል እንዲለብስ መፈለግ ያለባችሁ። የሱ ፈቃድ እንዲወርሳችሁ ነው መጸለይ ያለባችሁ። የሱ ፈቃድ በሕይወታችሁ ላይ አካል እንዲይዝ ነው መጸለይ ያለባችሁ። ስለዚህ የእግዚአብሔር ፈቃድ ደግሞ በሕይወታችሁ ላይ አካል እንዲለብስ ካስፈለገ የመጀመሪያ ማወቅ ያለባችሁ ነገር የእግዚአብሔር ፈቃድ ለኔ ምንድነው ነው አይደለ? ፈቃዱ ምንድነው ነው። ሰዎች እኛ ስንለወጥ እግዚአብሔር አብሮ የሚለወጥ ነው የሚመስላቸው። እኛ መልካም ስንሆን እግዚአብሔር መልካም የሚሆን፣ እኛ ክፉ ስንሆን እግዚአብሔር አብሮ ክፉ የሚሆንብን ነው የሚመስላቸው። ግን መጽሐፍ ሲናገር እኔ እግዚአብሔር ምን አልልም አለ፣ አልለወጥም አለ። ያዕቆብ ሲጽፍልን ያዕቆብ መልእክት ላይ ሲጽፍ ምን አለ? እርሱ ዘንድ በመዞር የሆነ ጥላ መለዋወጥ በእርሱ ዘንድ የለም ነው የተባለው። መለዋወጥ በእግዚአብሔር ዘንድ የለም። ክርስቶስ ኢየሱስ ትናንትናም ዛሬም ለዘላለም ምንድነው ነው የሚለው? ያው ነው፣ ዘሴም ነው፣ አይቀየርም። ወዷችሁ ከሆነ እግዚአብሔር የጀመረው ዛሬም እርግጠኛ ሆኖ ይወዳችኋል። ነገም ጋራንት አላችሁ ይወዳችኋል። እናንተ ነገ ለመውደድ አቅም ልታጡ ትችላላችሁ እግዚአብሔር ግን በዛሬ በትናንት በነገ ውስጥ የሱ ማንነት ለእናንተ አይለወጥም። እስኪ እጃችሁን ከፍ አድርጋችሁ ጌታ ይወደኛል በሉ። ድገሙ፣ ጌታ ይወደኛል በሉ። ትናንት ይወደኝ ነበር በሉ። ዛሬም ይወደኛል በሉ። ነገም እርግጠኛ ነኝ በሉ። በእርሱ ዘንድ መለወጥ የለምና ነገም ይወደኛል በሉ። በሌላ አማርኛ ይውላችሁ ትናንት ሲወዳችሁ የሚወደድ ነገር የለንም። እኛ ዛሬ እንኳን ለመጸለይ እየሞከርን ነው። ፊቱን ለማየት እንሞክራለን። እሱን እንማጸናለን። በጽድቅ ለመኖር ጸጋ እንዲያበዛልን እንታገላለን። ወገኖቼ ትናንት ገና ኃጢአተኛ ሳለን ከወደደን ዛሬ ደግሞ በቤቱ እየተመላለስን እግዚአብሔር ይጠላናል ብላችሁ አታስቡ። እግዚአብሔር ዛሬም በማይለወጥ ፍቅር ይወዳችኋል። ለነገ ምንድነው እርግጠኝነቴ ብትሉ ነገም አይቀየርም። እኔ ልቀየር እችላለሁ። እኔ ልደክም እችላለሁ፣ ልበረታ እችላለሁ፣ ላዝን እችላለሁ፣ ልደሰት እችላለሁ። እግዚአብሔር ግን በእኔ ላይ አቋሙን አይቀይረውም። ነገም ይወደኛል። ስለዚህ ጳውሎስ ጸሎት ለካ የሚያስፈልገው በላይ ያለው ፈቃድ በእኔ ላይ ምን እንዲል ነው? እንዲፈጸም ነው። ግን በላይ ያለው ፈቃድ ምንድን ነው? ሮሜ ምዕራፍ 12 ቁጥር 2 ላይ ቅድም ያነበብነው ቃል በላይ ያለው ፈቃዱ ይሄ ነው። በላይ ያለው ፈቃዱ ይሄ ነው። በላይ ያለው ፈቃዱ የእግዚአብሔርን ፈቃድ ፈትናችሁ ታውቁ ዘንድ እርሱም ምንድነው አለ? በጎ መልካም ደግሞ ምን የሚል ነው የሚለው? ደስ የሚያሰኝ። እግዚአብሔር ለእናንተ ያለው ነገር ወገኖቼ በጎ መልካም ምን የሚል ነው? ደስ የሚያሰኝ ነው። የሱ ሐሳብ ክፉ የለውም። የሱ ሐሳብ ላንተ ደስታ የሚሆንን ነገር ነው የሚሰጥ። የማትወደውን የማትደሰትበት ነገር የሱ ፈቃድ ሊሆን ምን አይልም፣ አይችልም። ለምን? የእግዚአብሔር ፈቃድ ምንድነው? መልካም በጎ ምን የሚል ነው? ደስ የሚያሰኝ ነው። የእግዚአብሔር የሆነ ነገር ስትሰማ ውስጥ ደስታ ይዘላል። ለምን? ደስታ ያለበት ነገር ነው የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ በጣም በጎ ነው። የእግዚአብሔር ፈቃድ ፍጹም ነው፣ የጸና ነው። ስለዚህ አይምሯችሁን የጌታ የሆነ ፈቃድ እንዲያገኛችሁ፣ ርስት ማለት እሱ ነው። የሱ ፈቃድ በእናንተ ህይወት ላይ እንዲለቀቅ ነው መጸለይ ያለባችሁ። ፊልጵስዩስ ምዕራፍ 3 ላይ እንዲህ ብሎ ይናገራል። ይህን ሁሉ አግኝቻለሁ። ፊልጵስዩስ ምዕራፍ 3:12 ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም፣ ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያንን እኔም የራሴ ለማድረግ እጣጣራለሁ። አዲሱ መደበኛ ስሙ የሚለው ልድገምና ላምብላችሁ። ይህ ሁሉ አግኝቻለሁ
ወይም ፍጹሙኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያንን እኔም የራሴ ለማድረግ እጣጣራለሁ። ወንድሞች ሆይ እኔ እንደያዝኩት አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማትን ለመቀናጀት ወደ ግቡ እፈጥናለሁ ይላል ጳውሎስ። አንድ ነገር ተናገረ። እንግዲህ ክርስቶስ እኔን የራሱ ያደረገበትን ያንን ነገር እኔም የራሴ ላደርግ ምን እላለሁ? እጣጣራለሁ። ሙሉ እንደሆንኩ ፍጹም እንደሆንኩ ምን አይለኝም ማለት አይሰማኝም። ገና የምወርሰው ነገር አለ። ገና መያዝ ያለብኝ ነገር አለ። ገና መድረስ ያለብኝ ነገር አለ። ወደ ተነገረኝ ክርስቶስ እኔን ወደ ያዘበት ወደዛ አጀንዳ እኔ ደግሞ ወደዛ ምን እላለሁ ነው የሚለው? እዘረጋለሁ። ቀጥሎ የሕይወቱን መርህ ሲናገር የኋላዬን ምን እያልኩ እየረሳሁ። የኋላ ነገር ወገኖቼ በጎም ይሁን ክፉ ይሁን እየረሳችሁ ወደፊት መሄድ አለባችሁ። ምክንያቱ ለምንድነው ወደፊት መሄድ ያለባችሁ? ወደፊት ያለውን ለመውረስ፣ ወደፊት ያለውን ምን ለማለት ለመያዝ፣ እግዚአብሔር የነገራችሁን ያንን ነገር ባለቤት ለመሆን። ትናንት ያለፈው ክብር ይሁን ከፍታ ይሁን ገዥነት ይሁን ድካም ይሁን የኋላውን እየረሳችሁ ወደፊት ምን ማለት አለባችሁ? መዘርጋት አለባችሁ። የሕይወት መርህ እሱ ነው። ለምን? ወደፊታችሁ ገና የምትወርሱት ክብር አለ። ገና የምትወርሱት ትንቢት አለ። ገና የምትወርሱት በጎ የሆነ እግዚአብሔር ሐሳብ አለ። ስለዚህ ይሄ ሁሉ ክብር ይሄ ሁሉ ታላቅነት በሕይወቴ ተገልጧል። እንደ ያስኩት ምን አልልም አልቆጥርም። ምን ያለ ጨረስኩ አልልም። ካየሁት አንጻር ከሰማሁት አንጻር በወንጌል ከተሰበከልኝ አንጻር ገና እንደደረሰ ሰው አይደለም የምቆጥረው። ገና ወደፊት ለመያዝ ምን እላለሁ አለ እዘረጋለሁ። እግዚአብሔር ገና በፊታችሁ ያስቀመጠው ክብር አለ። ገና በፊታችሁ የሚገለጥ በረከት አለ። ገና በፊታችሁ የሚገለጥ ታላቅ ነገር አለ። እግዚአብሔር የነገራችሁን ያንን ነገር ለመውረስ ወደፊት ተዘርጉ። ወደፊት ተዘርጉ። ባላችሁበት ሁኔታ አትወሰኑ። እግሮቻችሁ ወደፊት ይዘርጋ። አይኖቻችሁ ወደፊት ያተኩር። ልቦናችሁ የተነገራችሁ ልትይዙት ወዳለው ርስት ያተኩር። ወደፊት ነው ማተኩረው አለ ጳውሎስ። ወደፊት ነው ማተኩረው። የኋላዬን ምን እያልኩ አለ እየረሳሁ ገና እንደያዝኩት ምን አልልም ባለቤት እንደሆንኩኝ ፍጹም እንደሆንኩኝ አልቆጥርም። ገና የሚፈጸም ተስፋ ፊቴ ላይ ያለ ነው እያለ ያለ የነገረኝ እኔ የተያዝኩበት ክብር አሁን ካለውበት ሁኔታ የሚበልጥ ስለሆነ ገና ስላልተፈጸመ ገና ሙሉ ስላልሆነ የሚበልጠውን ለመያዝ ምን እላለሁ እዘረጋለሁ። ኢየሱስ ጌታ ነው። መዘርጋት አለባችሁ። ስትረሽ ማድረግ አለባችሁ። ለምን? ገና የሚወረስ ክብር አለ ፊታችሁ። ገና እግዚአብሔር ያላችሁ ነገር አለ በፊታችሁ። ገና የሚፈጸም መለኮታዊ ነገር አለ በፊታችሁ። የኋላችሁን እየረሳችሁ የፊታችሁን ለመያዝ ተዘርጉ። ገና ፊታችሁ ያለው ከኋላ ካለው የበለጠ ነገር አለ። እስካሁን ከሆነው ነገር የሚበልጥ ነገር ፊታችሁ አለ። እስካሁን ከተፈጸመው ነገር የሚበልጥ ፊታችሁ ላይ አለ። እስካሁን ካያችሁት የሚበልጥ ነገር ገና ፊታችሁ አለ። የበለጠ ክብር ፊታችሁ አለ። የበለጠ በረከት ፊታችሁ አለ። የበለጠ ገዥነት ፊታችሁ አለ። የበለጠ ኃይል ፊታችሁ አለ። ጳውሎስ የሚለው ይሄ ነው። የሚበልጥ ነገር ስላለ ፊቴ ስላለፉት ነገር ነው አልጨነቅም። በቃ የባለፈው ጊዜ በመደረግ አልፏል። አትቀይሩት፣ አታስተካክሉት። ኃጢአትም ከሆነ ጸጸት ነው፣ ክብርም ከሆነ ትቢት ነው እንጂ አሁን ለውጥ የለውም። ክርስትና አሁንና ወደፊት ነው። አሁን ምን ታምናላችሁ ከተባለ እግዚአብሔር የሰጠኝ ምን አለ? ተስፋ አለ። እስኪ ተስፋ አለ ይበሉ፣ ቃል አለ ይበሉ፣
የሚወረስ ቃል አለ ይበሉ። እንዲህ አልቀጥልም በሉ ባካችሁ። እንደዚህ አልቀጥልም በሉ። ድገሙ። እንደዚህ አልቀጥልም በሉ። የምወርሰው ተስፋ አለ በሉ። የምወርሰው ተስፋ አለ በሉ። እግዚአብሔር ያለኝ ነገር አለ በለ። ፊቴ የሚጠብቀኝ ነገር አለ በል ባክ። የሚወረስ ተስፋ አለ። ስለዚህ እግዚአብሔር ያላችሁ ነገር ፊታችሁ እየጠበቀ እንዳለ አምናችሁ መዘርጋት። ታውቃላችሁ መዘርጋት ማለት በሙሉ አቅም መዘርጋት ማለት ምን ማለት መሰላችሁ? በሙሉ አቅም ወደፊት መሄድ ማለት ነው። መዘርጋት አይደለ? እንዲህ ነው መዘርጋት። በሙሉ አቅም ለመያዝ። ለምን? ትናንትና እንዳይዝ፣ ያለፉ ቀኖች እንዳይዙ፣ ባለህበት ስታክ አድርገህ እንዳትቆም፣ ቢደክምህም ብትበረታም ያለህበት ስፍራ ላይ እንዳትቆም የተነገረን ለመያዝ በሙሉ አቅም ወደፊት መሄድ አለብን። ለዛ ነው ጳውሎስ እዘረጋለሁ ለመያዝ ነው። በፊቴ ያለውን ለመያዝ ምን እላለሁ? እዘረጋለሁ። እስኪ እግዚአብሔር ያለ ይበሉ። የሚጨበጥ ነው በሉ። የሚያዝ ነው በሉ። የሚወረስ ነው በሉ። ያለውበት ስፍራ ላይ በሉ። አልቆይም በሉ። በእምነት በሉ። የተነገረኝን በሉ ለመያዝ በሉ። ባለኝ ኃይል በሉ። ወደፊት በሉ። እዘረጋለሁ በሉ። ወደፊት። ማርቲን ሉተር ኪንግ ምን ይላል? መንገድ ላይ ወደፊት ያየው ነገር ላይ ለመድረስ በመንገድ ላይ ምን በል ሩጥ ይላል አይደለ? ሩጥ ይላል። ቢደክም ቢያቀት ደግሞ ምን አድርግ? ወክ አድርግ ይላል። ወክ አድርግ። ቢደክም አትቁም። መንገድ ላይ ባትችል እንኳን ወደፊት ምን በል ነው የሚለው? ውደቅ። ወደፊት ውደቅ። ቢያንስ ወደ ህልም አንድ እርምጃ ተጠግተሃል። በጌታ በኢየሱስ ስም ስታግናንት ያደረጉ የህይወት ስርዓቶች ሁሉ ዛሬ ተቀየሩ። የቆሙ የህይወት ስርዓቶች ተቀየሩ። የቆሙ የህይወት ስርዓቶች ተቀየሩ። አንድ ሰው ወደፊት ለመውረስ ይዘረጋል። የተባለውን ለመያዝ ይዘረጋል። የተባለውን ለመሆን ይዘረጋል። ለመውረስ አንድ ሰው ይዘረጋል። የቆመ የህይወት ስርዓት ሁሉ ተሰበረ። ስታግናንት ያደረገ ነገር ሁሉ ተንቀሳቀሰ። በኢየሱስም ተንቀሳቀሰ። ጤነኛ ያልሆነ ነገር ሁሉም የቆመ ነገር ወደ ኋላ የሚመለስ ጤነኛ አይደለም። በኋላዬ ሊመጣ ሊከተለኝ የሚፈልግ አይደል? እርፍ ይዞ እኮ ነው ያለው ጌታ። እርፍ ይዞ ወደ ኋላ ምንም የሚመለከታል። እርሱ ለኔ ሊሆን ምን አይልም አይገባም። በቃ የክርስትና ላይ ወደ ኋላ የሚባል ማርሽ አትጠቀም። ጌታ የተናገረው እርሱ ለኔ ሊሆን ምን አይልም አይገባም። በፊት ወዳለው ወደ ተነገረ ተስፋ በጾም በጸሎት ቸርች በመምጣት በዲቮሽን በቅዱሳን ህብረት በመንፈስ ቅዱስ በጸጋ ሁሌም አንድ እርምጃ ወደፊት ተጠጋ። አንድ እርምጃ በተጠጋ ጊዜ ሁሌም አርነት እየጨመረ ይመጣል። ወደ ተነገረ ተስፋ ትደርሳለህ። ወደ ተባለለ ተስፋ ትደርሳለህ። እግዚአብሔር ወደ አሳያችሁ ትገባላችሁ። ወደፊት ተስፋ አለ፣ ያለኛል፣ የሰማሁት አለ ብለህ ምን በል ተዘርጋ። አሁን ቅድም ምን ብያለሁ? ፈቃዱን አውቀሃል። ፈቃዱ ነው ያንተ ርስት። ፈቃዱ ነው በትንቢት የተነገረ። ፈቃዱ ነው በወንጌል የተሰበከል። ፈቃዱ ነው የሚታወጅልህ። እሱ እኮ ነው የሚታወጀው። ጤንነት ቢሆን በረከት ቢሆን ልጅነት ቢሆን የዘላለም ሕይወት ቢሆን ማገልገል ቢሆን አሸናፊነት ቢሆን ይሄ ሁሉ ሰማይ ላንተ የፈጸመው ምኑ ነው? ፈቃዱ ነው። አሁን እየታወጀ ያለ ፈቃዱ ነው። አሚን እያልክ ያለው ፈቃዱ ነው። በራእይም ያየው ፈቃዱ ነው። የተተነበየልህ ፈቃዱ ነው። ያ ፈቃድ አካል እንዲለብስ ለምን አንዱ የጸሎት አይነት ምንድን ነው? በላይ ያለው ፈቃድ እንዲሁ በየት ይሁን? በምድር ይሁን ነው ፈቃዱ። ፈቃድ ትሙላይ ነው። ኢየሱስ ጌታ ነው። ይውረሰኝ ነው ጸሎት። ስለዚህ ሁለተኛ መጣንና ምናል ፈቃዱ እፊት ነው ያለው። የተነገረና ያንተ ህይወት አንድ አይነት ካልሆነ የተነገረ ለመያዝ በሙሉ አቅም ምን በል ተዘርጋ። ይያዛል፣ ይጨበጣል፣ ይወረሳል፣ ለውጥ ይሆናል። ዕብራውያን ላይ ሄዱ። ሶስተኛ ለነዛ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኮልናል። ነገር ግን ሰሚዎቹ ቃሉን
ከእምነታቸው ጋር ስላላዋሃዱት አልጠቀማቸውም። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት ምን አላላቸውም? አልጠቀማቸውም። ሶስተኛው ፕሪንሲፕል መዘርጋት ነው። ፈቃዱን ሁሌ መጸለይ ነው። ሶስተኛ የተስፋ ቃል እንዴት አካል ይለብሳል ከተባልክ የሰማው ቃል እንዲገለጥ በሕይወት ላይ ካንተ ጋር መዋሃድ አለበት። አንድ ያስተማርኩት ትምህርት አለ በዚህ ቃል ላይ ያልተዋሃዳችሁ ነገር በእናንተ ሕይወት ምን አይልም? አይገለጥም የሚል። ያልተዋሃደ ነገር በአንተ ሕይወት ምን አይልም? አይገለጥም። ነገር በአንተ ሕይወት ውስጥ በአንተ ማንነት ውስጥ ከመገለጡ በፊት ነገሩ አንተ ጋር ምን ማለት አለበት? በእምነት መዋሃድ አለበት። የሰማው ቃል እና አንተ አንድ እስክትሆኑ ድረስ ምን ማለት አለበት? መዋሃድ አለበት። በምን? በእምነት። የሚያዋህደው እምነት ነው። ቃሉንና አንተን አስተሳስሮ አንድ የሚያደርጋችሁ ምን የሚባል ነገር ነው? እምነት ነው። ልክ ስታምን የሰማው ቃል ላይ ይጣበቃል። ላይ የተጣበቀው ቃል በእምነት ካንተ ጋር ምን ይላል? ይዋሃዳል። ያኔ ሲዋሃድ በሕይወታችሁ ላይ ቃሉ መገለጥ ይጀምራል። እስኪ አንድ ነገር ልንገራችሁ። ሰው ለምሳሌ በቀል ኃይለኛ ጉልበት ነው። ሰው ውስጥ ያለ ኃይለኛ ጉልበት ነው። ኢነርጂ ነው እኮ ክፉ የሆነ ጉልበት ነው አይደል? በቀል ለምሳሌ ቂም በጣም ኃይለኛ ኢነርጂ ነው ውስጥ፣ ክፉ ኢነርጂ ነው ውስጥ ላይ። አሁን ሳይንስ ራሱ ቂም በጣም ብዙ በሽታ ያመጣል ብሏል። ታውቃላችሁ? ብዙ በሽታ ያመጣል ቂም፣ በቀል። እዛ ነው መጽሐፍ በቀል የኔ ነው አይደል ያለው ጌታ፣ እናንተ ተው ብሏል። ቂመኝነት፣ አድመኝነት የሥጋ ፍሬ ሲናገር ቂመኝነት ይላል። እነዚህ ነገሮች ምንድን ናቸው? በቀል ማለት ምን ማለት ነው? አንድ ሰው በደለው፣ በጎ ያልሆነ ነገር አደረገበት። ሰውየው ያንን የተደረገበትን ነገር ደጋግሞ እያሰበ ሲመጣ ምን ይፈጠራል? ደጋግሞ ሲያስብ ውስጡ ቂም የሚባል ነገር ይፈጠራል። አንድ ሰው መጥቶ ጫማዬን ረገጠኝ፣ አውቆ ረገጠኝ ልበል፣ ትቼው ብሄድ የሰውየው ድርጊት በእኔ ላይ ምንም አቅም የለው። ጥየው ብሄድ ግን ረግጦኝ ከሄደ በኋላ ረገጠኝ አይደለም ለካ እንደዚህ ነው እያልኩ ያደረገውን ድርጊት ደጋግሜ ማሰብ ስጀምር ውስጤ ያ ድርጊት ይዋሃዳል አይደለም። ባሰብኩት ቁጥር እየተዋሃደኝ ይመጣል። ምን ይመጣል ውስጤ ሲባል በቀልና ቂም ይጸነሳል። ያው በቀል፣ ቂመኝነት፣ በቀልተኝነት ከምን የሚመጣ ነው ሲባል አንድ የተደረገን ክፉ ድርጊት ደጋግሞ በማሰብ ውስጥ የሚመጣ ነገር። የሰው ልጅ ደግሞ ታውቃላችሁ በጎ ነገር ይረሳል፣ መልካም ነገር ይረሳል፣ በደል ደግሞ አይረሳም። ስፔሻሊ አበሻ ሲሆን ጉዳት አይረሳም። በቃ ይዞ እያለ ይታመማል። ወንጀ ያ ድርጊት እኮ አልፏል። በጣም ብዙ ነገር ተቀያይሮ ሊሆን ይችላል። ሰውየው ግን የዛሬ 15 ዓመት የተደረገበት ነገር ላይ ተቸክሎ፣ መንግስት ተቸካይ ይላል። አንዳንዱ ተቸካይ ማለት እዛው ተቸክሎ እዛው ሀገር ተቀይሮ፣ ህዝብ ተቀይሮ፣ ጎረቤት ተቀይሮ፣ ሰውየው ይኑር ይሙትም እኮ ላይ ያውቅ ይችላል። እዛው ጋር ተቸክሎ ያንን ቁስል ሁሌም እየነካካ እንዲመረቅዝ ያደርገዋል፣ እንዲመረዝ ያደርገዋል። ቂም ይባላል እሱ። በቀል ይወልዳል። ኃይለኛ ፎርስ ነው፣ መጥፎ ፎርስ ነው። የሚጎዳውም ባይዘዌ ሰዎቹን አይደለም፣ ሰውየው ነው የሚጎዳው። በቀል የሚጎዳው ተበቃዩን ነው የሚጎዳው። ቂም የሚጎዳው ያቄመውን ነው። የተቀመበት ሰው ሂደ ይቅርታ ካወቅ ይቅርታ መጠየቅ ነው ድርሻ። ይቅርታ ጠይቀውም እምቢ ሊል ይችላል። የሚገለው ገዝግዞ ማንን ነው? ሰውየው ነው የሚገለው።
ለምንድነው ሰውየው ጋር ያ ነገር የተዋሃደው ሲባል እለት እለት ያስበዋል። እለት እለት ስላሰበው ነው ቂም የሆነው። አንድ ሰው መጥቶ ሰደበ፣ ይሄ ሰው ጤነኛ አይደለም ጌታዊ ምህረት አድርገውልህ ብለህ ብትረሳው ጉልበት ያጣል ኃይሉ። ያ የሰደበህን ሰው ግን ደጋግመህ ያንን ስድብ ማሰብ ብትጀምር ውስጥ ምን ይፈጠራል? ቁጣ፣ ቂም፣ በቀል የሚባሉ ነገሮች ይፈጠራሉ። እነዚህ ነገሮች በፕሮሰስ ውስጥ የመጡ ኃይል ናቸው። ምንድነው ያመጣቸው ሲባል ደጋግመህ በማሰብ ውስጥ ነው የምታመጣው። ስለዚህ አሁን ይኸውላችሁ የማይፈለግ የህይወት መርህና ውጤት ሰውን እስከ መግደል የሚያደርስ በቀል፣ ሰው ላይ ክፉ ማረግ አቅም የሚሰጥ ቂም ውስጣችሁ የሚፈጠረው አንድን ድርጊት ደጋግማችሁ ምን ብላችሁት ነው? አስባችሁት ነው። ስለዚህ ልክ እንደዛው ይኸውላችሁ አሁን ልክ እንደነገርኳችሁ የእግዚአብሔርንም ቃል የተነገራችሁን የትንቢት ቃል የተነገራችሁን የእምነት ቃል እግዚአብሔር አንድ ቀን በሕልም ያሳየ፣ አንድ ቀን ስትጸልይ በራእይ ዓይንን ከፍቶ ያስጎበኘ፣ በነቢያት በኩል የተነበየልን ቃል ደጋግማችሁ ብታስቡት ጽንስ ይፈጠራል። እዚህ ውስጥ እምነት ውስጣችሁ ይፈጠራል። ውስጣችሁ ነገሩ እየወረሳችሁ ይመጣል። ውስጣችሁን ነገሩ እየተቆጣጠረው ይመጣል። ያኔ የሰማችሁት ቃል ከናንተ ጋር ሲዋሃድ የተዋሃዳችሁ ነገር በሕይወታችሁ ላይ ምን ይላል? ይገለጣል። ኢያሱ ምዕራፍ 1 ቁጥር 5 ጀምሮ በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደነበርኩ ሁሉ ካንተ ጋር ሆናለሁ፣ ከቶ አልጥልህም፣ አልተውህም። ጽና፣ ለቀደሙት አባቶች እሰጣቸዋለሁ ብዬ የማልኩላቸውን ምድር እንዲወርሱ፣ ጌታ ያለውን ሰው እንዲወርሱ ይህንን ሕዝብ የምትመራው አንተ ነህና በርታ። አውራሽ ነህ ነው አይደለ? አንተ ነህ የምታስወርሰው። ስለዚህ እንዴት ነው የሚወረሰው? ፕሪንሲፕሉ ሰው አይዞህ ብቻ አንተ በርታ፣ ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ፣ በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ የሕግ መጽሐፍ ከአፍህ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀን ሆነ ሌሊት ከሐሳብህ አትለየው። ይህን ካደረክ ያሰብከው ይቀናል ይሳካልማል። በምትሄድበት ሁሉ እግዚአብሔር አምላክህ ካንተ ጋር ይሆናልና። አይዞህ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? እግዚአብሔር ያለውን እነዚህን ቃሎች ስሙ፣ ያዙ እናንተ። ይህንንም ካደረክ ቁጥር 8 ያሰብከው ይቀናል ይሳካልሃል ያለውን ስሙ። እግዚአብሔር ይህንን ካደረክ የሚደረገውን አሳያችኋለሁ። ከላይ ያለው ውጤቱን የዛ ነገር ውጤት ምንድነው? የዛ ነገር አውትፑት ምንድነው? ለምሳሌ አንድ መስሪያ ቤት ተቀጥረ ሰርተ ወሩ ላይ ምን ታገኛለህ? ደሞዝ ታገኛለህ። ውጤት አለው አይደለ? በነፃ አይደለም የምትሰራው። በነፃ የሚሰራ ሰው አለ? የለም። ውጤት አለው። ሰርተ የሚከፈል ነገር አለ። እግዚአብሔር ይህንን ብታደርግ አለ። ምንድነው የሚያደርገው? እመለስበታለሁ ቃሉ። ይህንን ብታደርግ እነዚህ ውጤቶች ህይወት ላይ ይመጣሉ። እነዚህ ነገሮች በህይወት ላይ ይገለጣሉ። አንደኛ ያሰብከው ነገር ይቀናል። መቅናት ታውቃላችሁ? ነገር በሙሉ ካንተ ጋር ሲሰራ ማለት ነው መቅናት። ቀናልህ ሲባል ምን ማለት መሰለ? ሁሉ ነገር ካንተ ጋር ሲተባበር አይደለ? ገደቢስ ነው ማለት ምን ማለት ነው? ሰው ሁሉ ነገር በሱ ተቃራኒ ሲቆም አይደለ? ሰውም ተቃራኒ ነው፣ ንፋሱም ከሱ ተቃራኒ፣ አየሩም ተቃራኒ፣ ነገሩ ሁሉ ሪጀክት ሲያደርገው ይሄ ገደቢስ ነው፣ መጥፎ ድል ነው፣ እርግማን ነው እንላለን። መቅናት ይቀናል ማለት ምን ማለት መሰላችሁ? ሁሉ ነገር ካንተ ጋር ይተባበራል ማለት ነው። ውሃው እንደ ግድግዳ ይሆናል፣ አፈሩ የሰጠውን ያፈራል፣ ንፋሱ መጥቶ አንተን አይነካም፣ ካንተ ጋር ሆኖ ጠላቶችን ይመታል፣ መልአክ ይተባበራል። ሁሉ ካንተ ጋር ከተባበረ ምን ይባላል? ቀናለት መንገዱ ይባላል አይደለ? ቀናለት
ሁሉ ነገር ተመቻቸ፣ ሁሉ ነገር ካንተ ጋር አብሮ ለመልካም ሰራ። አሕዛብም ይተባበሩሃል፣ ከተማቸውን ከፍተው ያስገቡሃል፣ ሪሶርሳቸውን ይሰጡሃል፣ ህዝቦች ይተባበሩሃል፣ ተፈጥሮ ይተባበራል። መንፈስ ዓለሙ ከተባበረ በቃ ያሰብከው ምን ብሎልሃል ማለት ነው? ቀንቶልሃል። ከዚህ ምሽት በኋላ መርሁን ስታገኘው ላንተም ይቀናልሃል። እግዚአብሔር ነው ያለው ያሰብከው ምን ይላል? ይቀናል። እኛ እኮ ትግላችን ምንድነው? ያሰብነው አልሆን ብሎ አይደለ? ያሰብነው እንዲሆን አይደለም ስንታገል የምንውለው። እኔ ያሰብኩት ይሄ የሚሆነው ይሄ እኮ ነው ጥላችን። ጌታ ያለው ይሄ ህይወቴ ላይ የሚሆነው ይሄ፣ እኔ የምፈልገው ይሄ ህይወቴ ላይ የሚሆነው ይሄ። ይሄ ማለት ሮሜ ምዕራፍ 7 ማለት ነው። መቀደስ ይሻለዋል፣ ለእግዚአብሔር መኖር ይሻለዋል። ግን እኔ ብፈልግም ብሻም የምፈልገውን ኑሮ አልኖርም ማለት። እንደውም ለእግዚአብሔር በቀናው ቁጥር፣ ለእግዚአብሔር ለመኖር ባሰብኩ ቁጥር ራሴን ኃጢአት ውስጥ አገኘዋለሁ። የማልፈልገውን ነገር ሳደርግ ራሴን ምን አለዋለሁ? አገኛለሁ። የምፈልገው አይሆንም በህይወቴ፣ የማልፈልገው ይሆናል። ይሄ ማለት እኔ ሳልሆን በእኔ ውስጥ የሚኖር ኃጢአት ነው ይሄንን የሚያደርገዋልና ከዚህ ለሞት ከተሰጠ ሰውነት ማን ሊያድነኝ ይችላል አለ ጳውሎስ። እየሰማችሁ ነው? አሁን የመጀመሪያው ይህንን ካደረክ ሪዛልቱን እንመልከት። መንገድ ሐሳብ ያሰብከው ምን ይላል? ይቀናል። ካንተ ሐሳብ አጌንስት የሚሄድ አይኖርም። ያንተን ሐሳብ ሁሉም ደጋፊ ይሆናል። ይቀናል ማለት እሱ ነው። አይታችሁታል። የአብርሃም ኤሌዘር የሚባለው የአብርሃም ባሪያ አብርሃም ጠራና ጭኑ ላይ እጁን አስቀምጦ መሐላ አስማለው። ለልጄ ሂደ ሚስት አምጣለት ብሎ መሐላውን ከማለ በኋላ ወጣና ጥቂት እንደሄደ ተንበርክኮ ጸለየ። የጌታዬ የአብርሃም አምላክ መልአክህን በፊቴ ምን በል ላክ ብሎ ምልክት ጠየቀ። ከዛ ሄደ። አንድ ሰው ሁለት ሰው አገኘም እኮ አይልም። ሁሉ ነገር ግጥምጥምጥምጥም ማለት ሰማይ መልአኩ ሄዶ ሁሉንም ግጥምጥምጥም አድርጎ ሰራው። ከዛ ርብቃ ወስዳ ወደ አጎቷ ወደ ላባ ወስዳ 2-3 ቀን በዚህ ተሰንብት፣ እሷም አንተም በዚህ ሄደር ሲለው ብድግ አለና ቤተሰቡ መሃል ምን አለ? እግዚአብሔር መንገዴን አቅንቶልኛልና ምን አትበሉ፣ አታዘግዩኝ። መንገዴ ቀና ማለት ያለ ድካም የሆነ ውጤት ለማምጣት የሆኑ ፕሮሰሶች ሳትሄድ ገና የመጀመሪያው እንቅስቃሴ ላይ ውጤት ስታመጣ፣ ስኬት ሲሆን፣ መከናወን ሲሆን፣ ሁሉ ላንተ ተቀናጅቶ ሲሰራ ያሰብከው ቀና ይባላል። አሁን እግዚአብሔር ኢያሱን ምን አለው? ያሰብከው እንዲቀና ይህንን አድርግ። እግዚአብሔር ነው ያለው። አጠገብ ያለው ሙሴ አይደለም ያለው በለው። ሙሴ ቢሆን በለው ዝቅ አድርገን እናስብ ይሆናል በለው። ይህንን ያለው በለው የዓለሙ ሁሉ ፈጣሪ ነው በለው። የዩኒቨርሱ ባለቤት ነው። የዩኒቨርሱ ባለቤት ይህንን ካረካለው ያሰብከው ይቀናል። ቀጥሎ ምን ይላል? ውጤቱን ስሙ። ያሰብከው ይቀናል። ቀጥሎ ምን አለ? ይሳካልሃል። ሰክሰስ ስኬት ታውቃለህ? በትዳር ሰክሰስ፣ በሚሽን ሰክሰስ፣ በንግድ ሰክሰስ፣ በህይወት ሰክሰስፉል ሰክሰስ በቃ መሳካት በቃ ሄደ ታርጌትን ጧ የምታረግ ሰው ማለት ነው። እግዚአብሔር ይቀናል። ያሰብከው ይቀናል። ደግሞ ምን ይልሃል አለ? ይሳካልሃል። ሰክሰስፉል ሰው ትሆናለህ። ተምረህ ስኬታማ፣ ብታገለግል ስኬታማ፣ ብትነግድ ስኬታማ፣ ብትወልድ ልጅ ስኬታማ፣ ብታገባ ስኬታማ ትሆናለህ። ይሄም ሪዛልቱ ነው። ይሄም ብታደርግ እንዳትረሱ። ይሄም ብታደርግ ምንድን አድርግ እንዳለው አሳያችኋለሁ። ይሄንን ብታደርግ ነው ያለው። ሐሳብህ ይቀናል፣ ይሳካል። ቁጥር 3 ውጤቱን ስሙ። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን? 3 ሪዛልቱ ይሄ ነው። እርሱ አብሮ ይሆናል። his presence
ሂዝ ፕሬዘንስ። መንገዱ ይቀናል፣ ትሳካለ። ሶስተኛ ደግሞ ሂዝ ፕሬዘንስ፣ ካንተ ጋር ሆናለሁ ብያለሁ አለ። ግን አንተ ምን አድርግ አለው? ይህንን ብታደርግ። ምን አድርግ ነው ያለው? እንግዲህ ይላችሁ ሐሳባችሁ እንዲቀና፣ ስኬታማ እንድትሆኑ፣ በእግዚአብሔር ሕልውና የተሞላ ሕይወት እንድትኖሩ ይህንን አድርግ ነው ያለው። ምንድነው አድርግ የተባለው? በቀንና በሌሊት ባሪያዬ ሙሴ የሰጠህን ምን በላለን? አስብ፣ አሰላስል። ከአንደበት ምን አትበለው? አትለይም። ማሰላሰል፣ ማሰብ፣ ማሰላሰል፣ መናገር። እየሰማችሁኝ ነው? ምኑን? የእግዚአብሔርን ቃል። የእግዚአብሔርን ቃል ማሰብ፣ ማሰላሰል፣ መናገር። እስኪ እንዲህ ልጠይቃችሁ፣ ኃጢአት እንዲሁ የሚሆን ነገር ነው? ኃጢአት እኮ ይላችሁ ዘር ናት። ያዕቆብ ምዕራፍ 1 ላይ ሂዱ። ምኞት ተጸንሶ ኃጢአት ምን ይላል አለ? ይረገዛል። ኃጢአት ይረገዛል። ምን ይወለዳል አለ? ሞት አለ። ኃጢአት ከምንድን ነው የምትጀምረው? ከምኞት ነው የምትጀምረው። ምን ማለት መሰለ? ለምሳሌ ታክሲዎች ቁጭ ብላ የሆነ ሴት መጣች፣ አየ። ጌታ እንዳለው በልቡ ምን አለ? የተመኘ ከሷ ጋር አመነዘረ አይደል ያለው? አየ። ድርጊት ያየ ቀን ክርስቲያን ስለሆንክ፣ ትዳር ያለ ሰው ስለሆንክ፣ እግዚአብሔርን የሚወድ ሰው ያየ ቀን ዘሎ መቼም አይገባም። አየ፣ የሆነ ሐሳብ ውስጥ ገባ። ከዛ ያንን ሐሳብ ይዘህ ቁጭ ስትል ይመጣብሃል። ማንም አየ። ቢሮ ገብተህ ራሱ ላፕቶፕን ዘርግተህ አለቃ ስራ አዞ አንተ ኃጢአትን ትቆመቁማል። ዝም ብሎ ሰይጣን ላፍ ያደርግብሃል። ደግሞ ያቺ ቅድሟል ስልክ የተቀበልኳት ትልና በጌታ በኢየሱስ ጌታማ ደስ አይለው ትገስጻለህ። የመጀመሪያ አሁን ምን እያደረገ እንደሆነ ልንገርህ። የሚፈልገው ነገር በአንተ ህይወት እንዲገለጥ ደጋግሞ ሐሳቡን ያሳስብሃል። ደጋግሞ ገሰጽ ታደርገዋለህ። ከዛ ተወጥ ያደርግሃል። መዝሙር ትከፍታለህ፣ ስራህን ትቀጥላለህ። ከአንድ ከ3 ሰዓት በኋላ ከእንደገና ደግሞ ቷ ብሎ ጭንቅላት ውስጥ ሪፍሌክት ያደርጋል። አይዲያው ሲመጣ ትንሽ ደቂቃ፣ ቅድም 5 ደቂቃ ከሆነ ያሰብከው አሳድገዋል ማለት መጀመሪያ ቅጽበት ነው። ከዛ 5 ደቂቃ ሁለተኛው ዙር ላይ እንደ ዌቭ ሲመጣ የአይዲያ ሳታውቀው ሶፋህን ዘርጠጥ ብለህ 20 ደቂቃ ልጅቷ እኮ እውነትም ታምራለች፣ ጌታ እንደው መሐሪ ነው ደግሞ የሚል ጥቅስ ይሰጣል። ቀጥሎ ከዛ በጌታ በኢየሱስ ስም ብለህ ደግሞ ባነት ትገስጸዋል። ይጠፋል፣ ሊስን ይጠፋል። ግን አልሞተም። ልክ መሸትሸት ሲል ይደግማል። በሶስተኛ ዌቭ ልክ ሲመጣ ያኔ ክርስቲያን መሆን ይጠፋል፣ ጌታም ይጠፋል። ያዝናል፣ ይጠላል፣ ይወዳል የሚል ይጠፋና ዝም ብሎ የሚታይ ዝሙት ብቻ ይሆናል ፊት። ከዛ በኋላ አንተ እግርህንም የአካል ክፍልህንም ራስህንም አትቆጣጠረው። ራስህን የምታገኘው አልቤርጎ ውስጥ ነው። ድርጊቱን ልክ ስፈጽመው መልሶ ከቆመበት ስፍራ ህሊና ሪስታርት ያደርጋል። ከዛ ታለቅሳለህ፣ ትጸጸታለህ፣ ንስሐ ትገባለህ። በቃ ይሄ ነው የኃጢአት ድግግሞች። በምንድን ነው የምትሰራው? ደጋግሞ ሐሳቡን ምን ይልሃል? ያሳስብሃል። ያረካቸውን ዝሙቶች ያመጣል፣ ያሳስብሃል። ሳፈልግ በሰላም አንዳንዴ እየጸለይክ ድሮ ያደረካቸውን ኃጢአቶች አምጥቶ ዝርግፍ ያደርግብሃል። እቅዱ ምንድን ነው? ሊያሳስብህ ነው። ለምን? እያሰብክ በሄድክ ቁጥር ታሰላስለዋለህ። እያሰላሰልክ በሄድክ ቁጥር ሰውነት በዛ ሐሳብ ይወረሳል። ከዛ ማንም የሚያስቆም የለም። ገብርኤልም መንገድ ላይ ቢቆም አያስቆምም። ያሰብከው እንዲቀና እንዲሳካልህ ሐልወቱ ካንተ ጋር እንዲሆን ምን በል? በሌሊትና በቀን አሰላሰል። ከአንደበት ምን አትበለው? አትለየው። የተስፋ ቃላችሁ አካል የሚለብሰው
ደጋግማችሁ የተስፋ ቃላችሁን ስታሰላስሉ ደጋግማችሁ እግዚአብሔር ተናገረ ብለው ወርውረው ቃል ሌላ አንተ ሌላ ሆናችሁ ዘመን ይፈጃል። እግዚአብሔር ከተናገረ ካለ ካወጀ ካሳየ በኋላ ኦሬዲ ሰጥቷል። መውረስ ያንተ ድርሻ ነው። ማንቀሳቀስ ያንተ ድርሻ ነው። ማሰራት ያንተ ድርሻ ነው። መያዝ ያንተ ድርሻ ነው። መገናኘት ያንተ ድርሻ ነው። ያንተ ድርሻ ነው። ከዛ በኋላ ጳውሎስ እኮ ለጢሞቴዎስ እጅን በጫንኩ ጊዜ የተቀበልከውን ያንን ጸጋ አለ ደጋግመህ ውሰድ አላለው። ኦሬዲ ተቀብለሃል። ያን ጊዜ ሲጫን ተቀብለሃል። አሁን አንተ ያቃተ ምንድነው? የተቀበልከውን ነገር ማሰራት ነው የከበደ። ስለዚህ ቸል አትበል፣ አቀጣጥለው የሚል መልእክት ጻፈለት። አሁን አንተ ከእግዚአብሔር ዘንድ አንድ ጊዜ ሰማህ ለአንድ ድምፅ አይነን ከፍቶ አሳየ አይደለ? ከዛ በኋላ ቸል አትበል፣ ያዘውና አሰላስለው፣ ተናገረው። እስኪ ወርስ ድረስ በሌሊትና በቀን አስበው ተናገረው፣ አስበው ተናገረው። ያኔ አንድ ነገር ይፈጸማል። የነገረህ ቃል ይወርሳል፣ በአካልህ ላይ ይገለጣል። የመንግስትን ቃል ሰምቶ ወይም የመንግስትን ቃል በልቡ ተቀብሎ ከማያስተውል ሰው ቃሉ የድረስ ሂዷል፣ ልቡ ድረስ ደርሷል፣ ውስጡ ድረስ ደርሷል፣ ቃሉ ውስጡ ድረስ ገብቷል። ግን ቀጥሎ ምን ይላል? ስለማያስተውል ክፉ ምን ይላል አለ ይመጣል። የተቀበለው ምን እንደሆነ ስላላወቀ፣ የተሰጠው ምን እንደሆነ ስላላወቀ፣ ማስተዋል ስለሌለው ክፉ ይመጣና ቃሉን ምን ይለዋል ነው የሚለው? ይነጥቀዋል። ለካ የሚጠወልገው ምኑ ሲነጠቅ ነው? ቃል ስለተነጠቀ ነው። የደረቀው ምን ስለሆነ ነው? ቃል ስለተነጠቀ ነው። ያላፈራው ምን ስለሆነ ነው? ቃል ስለተነጠቀ ነው። መቀጠል ሲገባው፣ መዝለቅ ሲገባው፣ መውረስ ሲገባው በመንገድ ዳር የቀረው ለምንድን ነው? ያላፈራው ለምንድን ነው ሲባል አስተዋይ ስላልሆነ አለ ጌታ። አለማስተዋል ባለበት ሰይጣን ስላለ፣ ኢግኖራንሲ ባለበት ሰይጣን ስላለ ወደ ልቡ ይመጣና ቃሉን ምን ይለዋል ነው የሚለው? ይነጥቀዋል ነው የሚለው። ቃሉን ልክ ሲነጠቅ ባዶ ነው። በራሱ አይችልም። በራሱ ፍሬ ማፍራት አይችልም። በራሱ መከተል አይችልም። በራሱ ዴስቲኒው ላይ መድረስ አይችልም። ስለዚህ የሰይጣን ሥራ ምንድን ነው? እየታገለ ያለው የሰማኸውን የሕይወት ቃል፣ የተሰበከልህን የወንጌል ቃል፣ የተሰበከላችሁን የተስፋ ቃል፣ በሕልምና በራእይ ያያችሁትን የተስፋ ቃላችሁን፣ እግዚአብሔር በነቢያቱ በሐዋርያቱ በኩል ያወጀላችሁን ቃል ለመንጠቅ ነው የሚታገል። ለምን? ቃሉን የነጠቀ ጊዜ አንተ ባዶ ነህ። አንተ እዛው ሰፈር ነው መልሰህ፣ አንተ እዛው ቦታ ነው መልሰህ። ያንተ ሕይወት ከዛው ፈቀቅ አይልም። ለምን? ያንተ ሕይወት ፈቀቅ የሚያደርገው ቃሉ ነው። ያንተን ማንነት የሚቀይረው ቃሉ ነው። አንተን አይደለም የሚዋጋ የእግዚአብሔር ቃል በልብህ ስር እንዳይሰድ ነው። እየሰማኝ ነው? የሚዋጋ ስር እንዳይሰድ ነው። እግዚአብሔር አከብራለሁ የሚል ቃል ሰምተህ ከዚህ ስትወጣ ኢኮኖሚውን በዚህ በኩል ቃል የተቀበልክ ቀን ሰይጣን የማይቀሰቅሰው ምን አለ? አንተ አታውቅም ሊነጥቅ እንደሆነ። ለምን? የተቀበልከውን ልክ ስትለቀው፣ ስትጥለው፣ ስታፈርጠው መልሶ ባንተ ሕይወት ውስጥ አክሰስ ማግኘቱን ይቀጥላል። ቃሉ ግን በልብህ ካለ ስር ከሰደደ በውስጥ ከጥቂት ጊዜ በኋላ ቃሉ 30 60 ማፍራስ ሲጀምር ሰይጣን አንተ መቋቋም አይችልም። አሁን ይኸውላችሁ ፕሮግራሙ እሱ ውጊያ እየከፈተብህ ነው። ውጊያ የተከፈተው ለማዘሞት ብቻ አይደለም። ውጊያ የተከፈተው የተቀበልከውን ቃል ለማስጣል ነው። ቃሉን በልብህ ብትሰውረው ብትይዘው፣ ቃሉ በልብህ ስር ቢሰድ ከትንሽ ጊዜ በኋላ የተቀበልከው ቃል የጤንነት ቃል ከሆነ ጤንነት ላይ ይበቅላል። የክብር ቃል ከሆነ ክብር ይበቅላል።
የሕይወት ቃል ከሆነ ሕይወት ይበቅልብሃል። አየህ አዲስ ኪዳን ውስጥ ብዙ ሰው ያላስተዋለው ነገር ይሄ ነው። ቃል ነጣቂ መሆኑን ሰይጣን ቃል ነጣቂ መሆኑን በልቡ የተቀበለውን ቃል ባለማስተዋል በልቡ የተቀበለውን ቃል አይቶ ክፉ ወደሱ ምን ይላል አለ ጌታ ይመጣል። ቃሉን ምን ይለዋል ነው የሚለው ይነጥቀዋል። ያው አንዳንድ ጊዜ እንዲህ ቃል ሲመጣል መንገድም ላይ አትመልስም ብለህ ኤርፎን አድርግ። እቤት ተኝተ የሆነ የሚገርም ህልም የመጣል ጊዜ ሰማይ ምድር ይደበላለቅ፣ አይዞህ ምንም አይፈጠርም። ያንን ቃል እስከ 6 ሰዓት አሰላስለው ስር እስኪሰድ ውስጥ ካንተ ጋር እስኪጋጠም ካንተ ጋር እስኪዋሃድ ጠላት መጥቶ ራሱ ልንቀለው ቢል መነቀል በማይችልበት ደረጃ ላይ ስር እስኪሰድ ድረስ አቆየው እዚህ ውስጥ። ወገኖች የእግዚአብሔርን እውነተኛ ትንቢት ተቀብላችሁ በማሰላሰል ውስጥ ያለውን ከፍታ ያለውን ልቀት ያለውን መሰወር ያለውን ዶሚኔት ተለማመዱት። አዲስ ኪዳን ላይ እንዳትረሳ የቃል ሌባ ነው ሰይጣን። ህልሞችን ነው ለመስረቅ እየታገለ ያለው። አለቃ የሚያረገን ህልም ሊነጥቅ ነው የሚታገለ። ማንነትን እንድትረሳ ነው የሚፈልገው። የእግዚአብሔር ልጅ መሆንን፣ የክብር ተስፋ ያለ ሰው መሆንን፣ ርስት ያለ ሰው መሆንን፣ ለዚህ ምድር በመኖር በረከት መሆንን፣ እግዚአብሔር ሊያወርስ እየጠራ ብዙ በረከት ያለ ሰው መሆንን ሊያስረሳ ነው የሚታገል። እንዴት እንድታስብ? እንደ ብሔር ወርደ እንድታስብ። ሰው ብቻ ነኝ ስትል ነው የሚመቸው እሱ። ብሔርህን ቆጥረ በብሔር እንድታስብ ነው የሚፈልግ። በእግዚአብሔር ልጅ ልክ እንድታስብ አይፈልግም። አንተ በእግዚአብሔር ልጅ ልክ ማሰብ ስትጀምር ሰይጣን ከእግር በታች ይቀጠቀጣል። ሰይጣን አማራውን፣ ትግሬውን፣ ኦሮሞውን፣ ነጋዴውን ገንዘብ ይኑር ወንበር ይኑር ሲያንከባልልህ ነው የሚኖረው። ዘር አያስቆመው፣ ገንዘብ አያስቆመው፣ የ6 ኪሎ ፕሮፌሰርነት አያሸንፈው። አንተ ያሸነፍከው በአይደንቲቲ ነው። በልጅነት ስልጣን ውስጥ ገብተህ ስትቆም ማንነትን ስታውቅ ያኔ ከእግር በታች መጥቶ ይሰግዳል። እየሰማችሁ ነው? የሚፈልገው የለም። ቃሉን ሰርቆ የእግዚአብሔር ልጅ ነኝ የሚለውን ከላይ ላይ ወስዶ ሰው ነህ ነው፣ ሟች ነኝ እንድትለው ነው የሚፈልገው። ተራ ነኝ እንድትል ነው የሚፈልገው። ደሃ ነኝ እንድትል ነው። ሁሉ ያንተ የሆነበትን ሜንታሊቲ ያስለቅቆ ምንም የለኝም እንድትል ነው የሚፈልገው። አንተ ቃሉን ስቲክ ካረክ፣ ቃሉን በልብህ ከያዝከው፣ ቃሉ ስር ከሰደደ በውስጥ ምንም የለም ነው የሚል ሰይጣን። ሁሉ ያንተ ነው። ደካማ ነህ ሲለ ደካማ አይደለም። ክርስቶስ ባንተ ውስጥ ብርቱ ነው። በዓለም ካለው ይልቅ ባንተ ውስጥ ያለው ይበልጣል። በእባብና በጊንጡ ላይ ትጫማለህ። የምሪቱ በረከት ደግሞ ያንተና የዘሮች ነው። ቃሉን በልብ ከያዝክ የርስት ሰዎች ምን አይነት ናቸው ባህሪያቸው ካልከኝ፣ ያዩትን ስቲክ ነው የሚያደርጉት። አንዳንድ ነገር በመንፈስ ዓለም እንዳትነጠቁ መያዝ አለባችሁ። እግዚአብሔር ስፔሻሊ ለእናንተ ያመጣውን ያሳለማችሁን ያሳያችሁን በትንቢት ቃል የመጣላችሁን ያንን አምነ ዘርተህበት ከዛ በኋላ ቃሉ መያዝ አለብህ። ሙቷል ማለት አለብህ። የሰማውን ቃል ያንተ ከሆነ አምነህበት ዘርተህበት ቀጥሎ ምን አድርገው ያዘው ፍሬ እስኪያፈራ ድረስ ስር እስኪሰድ ውስጥ ሜዲቴት አድርጉት። ተናገሩት፣ መንገድ ላይ አውጁት። እግዚአብሔር እንዲህ ብሎኛል። እየተራመድክ አውሬው ሙቷል፣ ሃሌሉያ። ስራ ቦታ አውሬው ሙቷል፣ ሃሌሉያ። ቤቴን የረበሸ ሞተ፣ ሲያሳምመኝ የነበር ሞተ፣ ልጆችን ሲመታ የነበር ሞተ፣ ቋንቋ ሲቀላቅ እያልክ ነው መዋል ያለብህ። ለምን? ለመውረስ። ያኮ የምታየው ዘር የምታየው የመጀመሪያ የተቀበለው ዘር በምን ተቀበለ ነው የሚለው? በደስታ አይደለ? ፈንጥዞ። ችግሩ ምንድነው? የሰውየው በማስተዋል ሜዲቴት እያደረጋል ያዘው። ስለዚህ ቃል ሲመጣላችሁ
እንደ ኖርማል አትቁጠሩት ማለት ነው። ራይ ማስጣል ነው የሰይጣን ፕሮጀክት። ቃል ማስጣል ነው ፕሮጀክቱ። አንተ ደግሞ እስቲክ አድርግ ከተሰጠ ቃል ጋር አሰላስለው። መንገዱ ላይ በቃ ወክ ስታደርግ ረጅም ወክ አድርጉ። ከታክሲ ውረዱና አንዳንድ ጊዜ ረጅም ወክ አድርገ ከጌታ የሰማሁት ምን ነበር በሉ። ይሄ መውደቅ መነሳትን፣ መመላለስ፣ መብላም መጠጣትን አንተ የተዝረከረክ እሱን ተውና ምንድነው የሰማሁት ከሰማይ? የማይቀየረው ቃሉ ነው። ያንተ ህይወት ሊወድቅ ሊነሳ ይችላል። የማይለወጠው የሰማይ ቃል ነው። ሰማይ ያወራ አይቀየርም። ሰማይ ያወራችሁ አይለወጥም። ከእግዚአብሔር የሰማሁት ምንድነው ብላችሁ ጠይቁ። እግዚአብሔር ለካ አከብርሻለሁ ብሏል፣ እባርክሻለሁ ብሏል፣ ታላቅ አረግሻለሁ ብሏል፣ እወድሃለሁ ብሏል። አሳልፍ ያለህን ነገር ዝም ብለህ ይዘህ በልሳን ወካርክ ዝም ብለህ ብቻ መንፈስ ቅዱስን እያወራ ጊዜው መጣ እያልክ ወረስኩት እያልክ ቀረብኩ ይፍጠን እያልክ ያስቀረ የተቋቋመ ኃይል ይወገድ፣ ይሰበር፣ ይቆረጥ እያልክ ወካርክ። ያኔ እግዚአብሔር ተስፋ ቃል ካንተ ጋር በእምነት ሲዋሃድ ይወርሳል፣ ይገለጥብሃል። ሰይጣን ስራው ይሄ ነው። ቃሉን እንዳታስብ ነው የሚዋጋ። ህልምህን እንዳታስብ ነው የሚዋጋ። እግዚአብሔር ያሳየህን እንዳታስብ ነው የሚዋጋ። መጽሐፍ እግዚአብሔር ለወዳጆቹ አይደለም ሳይናገር አይደለም አንዳች ነገር ምን አይልም ማለት አያደርግም። እግዚአብሔር በአገርህ ጉዳይ አይሱ አይመለከተውም አይልም፣ ያሳያችኋል። በቤተሰብ ጉዳይ እንግዳ ነገር አይሆንም፣ አስቀድሞ ያሳያል። ያሳየህን በጎ ነገር ጽናበት፣ እመነው፣ ካንተ ጋር በእምነት አዋህደው፣ ተናገረው፣ ሁሌ አስበው። ፈጥኖ አካል ይለብሳል። እጅን ከፍ አድርገው። እኔ እግዚአብሔር ያሳየህ ህልም፣ እግዚአብሔር ያሳያችሁ ህልም ራእዮች ካይምሮህ እንኳን የተወሰዱ የጠፉባችሁ ቢሆኑ የነገርኳችሁን ደግሞ እርሱ በመጣ ጊዜ ያሳስባችኋል የተባለ መንፈስ ቅዱስ በናዝሬቱ ጌታ በኢየሱስም ከዚህ ምሽት ጀምሮ እግዚአብሔር ከልጅነት ወራት ከልጅነት ጊዜ ጀምሮ በህልም በራእይ በቃል በትንቢት የተናገረ ነገር ሁሉ ከእንደገና መንፈስ ቅዱስ ያሳስበህ። በእነዚህ ቀናት ያሳስበህ። በእነዚህ ቀናት ያሳስበህ። ከእንደገና ወደ አይምሮህ ያምጣው። ከእንደገና ወደ አይምሮህ ያምጣው። የክብር ነገርህን የክብር ርስትህን ከእንደገና ወደ አይምሮህ ያምጣው። ከሰማይ የሆኑትን አዋጆች ከእንደገና ወደ አይምሮ ያምጣ። እግዚአብሔር ከእንደገና ይናገር፣ ከእንደገና ያሳልመ፣ ከእንደገና ዓይንህን ከፍቶ ያሳየ፣ ከእንደገና ጆሮን ሰምቶ ይናገር፣ ከእንደገና በሕልም ወደ እናንተ ይምጣ። እግዚአብሔር ደግሞ ያሳስባችሁ። ትላልቅ ጃይንት ህልም ይዛችሁ ስለ ህልሙ እኮ ነው የተሰደደው ዮሴፍ። ህልም ይዞ ስለተሰደደ ነው በህልሙ ላይ የቆመው። ህልም የሚያስጥል ክፋት ተደርጎበታል። ህልም የሚያስጥል ክህደት ተደርጎበታል። ህልም የሚያስክደባ ተደርጎበታል። ያ ብላቴና ግን ህልሙን ይዞ ተሰደደ። አንድ ቀን ነገር ሁሉ እንደ ህልሙ ሆነለት። ዛሬ ባርካለሁ በጌታ በኢየሱስ ስም። ህልምህና ራእይ ካንተ ጋር ይጣበቃው። ደጋግመ ማሰላሰል ይሆንልህ። መንፈስ ቅዱስ ደጋግሞ ያሳስባችሁ፣ ደጋግሞ ያሳስባችሁ፣ ደጋግሞ ያሳስባችሁ። ከእንደገና መሰረቱ ይገለጥ። ከእንደገና የተናገራችሁ ነገር ይገለጥ። ከተናገረ ነገር ጋር መጣበቅ ይሆንልህ፣ መያያዝ ይሆንልህ፣ መጋጠም ይሆንልህ፣ ፈቃዱን ማወቅ ይሆንልህ፣ ፈቃዱን መያዝ ይሆንልህ፣ ከፈቃዱ ጋር መጋጠም ይሆንላችሁ። የተስፋ ቃላችሁን ባረኩት። ደግሞ አይዘግይ። ፈጥኖ አካል ይልበስ፣ ፈጥኖ አካል ይልበስ፣ ፈጥኖ አካል ይልበስ። ያየው ነገር ይውረስህ፣ ያየሽው ነገር ይውረስሽ። እግዚአብሔር ያለ ነገር ይውረስህ፣ እግዚአብሔር ያሳየሽ ነገር ይውረስሽ። ፈጥኖ አካል ይልበስ። በኢየሱስ ስም ሆነ፣ በኢየሱስ ስም ተፈጸመ። አሜን።